እስኪ ዛሬ ካየኋቸው ህልምና በጣም ካስገረመኝ መካከል አንዱን ልንገራችሁ። ብዙ ጊዜ ጥያቄ ከሚሆንብኝ ነገር መካከል ማሪድ የሚባለው የጅን ጎሳ ነው። ይሄ ማሪድ የሚባለው የጅን ጎሳ በጅኑ ዓለም በጣም የሚፈራ ነው። ሀታ ይሄ ጅን ከመጣ ሌሎች ጅኖች ከዛ ቦታ በፍጥነት ነው የሚሸሹትና ምን አይነት ቢሆን ነው ጅኖች በዚህ ደረጃ ሊፈሩት የቻሉት የሚል ጥያቄ ተፈጥሮብኝ ነበረ። እና አላህንም እንደው ይህንን ጅን እንደው በህልሜ ማየት ብችል ብዬ አስብ ነበርና አንድ ቀን አላህ ስብሐነሁ ወተዓላ በህልሜ ያሳየኝ። ከዕለታት አንድ ቀን በተኛውበት ይሄ ጅን በህልሜ መጣ እና ማሪድ ነኝ ነኝ እያለ ወደ እኔ መጣ። በጣም ሳየው በቃ በጣም ነው የደነገጥኩት። ምክንያቱም በጣም ግዙፍ ነው፣ ገጽታው ለመወሰፍ አይቻልም። እና በቃ ያለውበት አካባቢ ራሱ ተንቀጠቀጠ ማለት ነው እሱ ሲመጣና ማሪድ ነኝ እያለ ወደ እኔ መጣ። እኔ ጋር ሳይደርስ ከእንቅልፌ ነቃውኝና ሱብሓነላህ በጣም ተገረምኩኝ። አላህ ሱብሓነሁ ወተዓላ ለእኛ ምን ያህል ውለታ እንደዋለልን። ይህንን ጅን የሰው ልጆች እዚህ ምድር ላይ ማየት ቢችሉ ለመኖር በጣም አስቸጋሪ ነው የሚሆንብን። አንዱ ራሱ በዚህን ያህል ገጽታ እና በዚህን አይነት ሁኔታ የሚያስደነግጥ ከሆነ በብዛት ቢሆኑ ደግሞ ለሰው ልጅ በጣም የሚያስፈራ ነው የሚሆነው። አላህ ስብሐነሁ ወተዓላ ምን ይለናል? ኢነላህ ለዙ ፈድሊን ዐለ ናሲ ወላኪነ አክተረ ናሲ ላ የሽኩሩን። አላህ ለሰው ልጆች ብዙ የሆነን ችሮታ ነው ያደረገላቸው፣ ነገር ግን ብዛት ሰዎች አላህን አያመሰግኑትም ይለናል አላህ ስብሐነሁ ወተዓላ። እና ይህን ጅን ማየት ብንችል እዚህ ምድር ላይ መኖር ከባድ ነው ብዬ ነው የማስበው። እንደዚሁ ካየኋቸው ህልሞች ያስገረሙኝ ሌሎችም አሉ። ከተመቻችሁ በቀጣይ የምሰራላችሁ ይሆናል። አሰላሙ አለይኩም ወረሕመቱላህ።